በያላችሁበት ሰላምታዬን አቀርባለሁ። ይሄ የአይቲ ቻናል ነው። ስለ የተለያዩ የአይቲ ዘርፎችን የምናወራበት ነው። ዛሬ ይዤላችሁ የመጣሁት ስለ ዌብሳይቶች ናቸው። አራት ጥቆማዎች አሉኝ ለዲቨሎፐሮች፣ አክቹሊ ለአይቲ ባለሙያዎችም፣ ለተማሪዎች እና አይቲ ላይ ኢንተረስት ላላቸው ወደፊት ወደ አይቲ ለመግባት የሚፈልጉ ሰዎችም ማየት ያለባቸው አራት የተለያዩ ዌብሳይቶችን ነው። እነኚህ ዌብሳይቶች አዳዲስ የሆኑ መረጃዎችን ይሰጡናል። ልክ እንደ ዲቨሎፐር እና ከአይቲ ጋር የተያያዙ ነገሮችን፣ ለውጦችን፣ ኢዚቲንጎችን፣ ህይወታችንን ቀለል የሚያደርጉልን አዳዲስ ነገሮችን እና ችግሮቻችንን የሚፈቱልን ናቸው። ፖም ነኝ። እስካሁን ቻናላችን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጠይቃለሁ። ከዛ ውጪ የሪንግ ቤሉን በመንካት አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ ማድረግ ትችላላችሁ። ስለዚህ ከዛሬ ጥቆማችን ስንጀምር የመጀመሪያውን የምናገኘው የመጀመሪያው dev.io ነው። ስለ dev.io እስከዛ ድረስ ትንሽ ልንገራችሁ። dev.io ብዙ ጊዜ አዳዲስ የሆኑ መረጃዎችን በተለይ ሜናቸው ላይ ገብታችሁ ጀመር ፎር ኤግዛምፕል አሁን ያለነው አክቹሊ በዲፎልት ሜን ላይ ነው። ሜን ላይ በዲፎልት ስንገባ ፊዶች አሉ። ኢምፕሩቪንግ ዘ ዌይ ዴቨሎፕመንትስ እነኚህ ፊዶች አሉ። አንድ አክቹሊ በላንጉጆች ላይ በነ ጃቫስክሪፕት ወይም whatever በነ አንጉላር ላይ የለውጦች ሲኖሩ ወይም ሰምቲንግ ሲኖር ሁሌ እዚህ ፔጅ ላይ ይነግረናል። ፎር ኤግዛምፕል ፊድ አለ፣ ዊክሊ ደግሞ አለ። በሳምንት ምን ተለወጠ፣ ምን አዲስ ነገር አለ፣ ምን የተለየ ነገር አለ። ከዛ ውጪ ፖድካስት አለው፣ ቪዲዮዎች አሉት እና እዚህኛው ላይ ለየት የሚያደርገው ደግሞ ይሄ ለዲቨሎፐሮች ነው። አክቹሊ ሃሽታግ ዴቭስክሪፕት እና ሃሽታግ ተብለው ከጎን የምታያቸው ቱቶሪያሎች፣ ፓይተን፣ ሪያክት፣ ቢግነር ሌቭል እነኚህ በሙሉ ፎሎ ማድረግ የምንችላቸው ናቸው። ኢንተረስትድ የሆነባቸው ለምሳሌ ጃቫስክሪፕት ላይ ሊሆን ይችላል ወይም ሰምቲንግ ወይም ደግሞ ቱቶሪያልን መለከት ሊሆን ይችላል። እነኚህ ፎሎ በማድረግ የእነሱ ፖስት የሚያደርጉትን ነገሮች ወዲያውኑ የምናገኝባቸው ምርጡ ዌብሳይት ነው። የመጀመሪያ ጥቆማዬ ነው dev.io። ወደ ሁለተኛው አልፋለሁ ማለት ነው። ሁለተኛው የምናየው ደግሞ dev.doc እንላለን። dev.doc የልክ ስንሰራና ሁልጊዜም የሆኑ ጥያቄዎች ወይም ሲስተሞች አልመጣም ሲሉን የምናያቸው ናቸው። እንደምናየው የሲኤስኤስ አለ፣ ካስኬድ ስታይል ሺት፣ ስለ ዱም፣ ኤችቲኤምኤል፣ ጃቫስክሪፕት አለ፣ አንጉላር፣ ከዛ አፓቼ አክቹሊ ሁሉም ሲ++ እንዳለ የላይክ ዶክመንቶቹን በሙሉ ነው የምንለውና ጥያቄዎች ሲኖሩን ፎር ኤግዛምፕል ኤችቲኤምኤል ላይ ወይም ሲኤስኤስ ላይ ችግር ሲያጋጥመን ገብተን ቀጥታ ዶክመንቴሽን የምናይበት ነው። ከነ ኤግዛምፕሎቹ ነው የሚሰጠን። ለምሳሌ ቤዚክ ቦክስ ሞዴል ቦክስ ላይ ችግር ቢኖርብን ሰምቲንግ እያንዳንዱን ገብተን ከነ ምሳሌዎቹ ከነ ኤግዛምፕሉ ነው የሚያሳየን። ከዛ በኋላ ችግሩን ካየነው በኋላ ራሳችንን ሶልቭ እናደርጋለን ማለት ነው። ስለዚህ dev.docs.io ሁለተኛ ምርጫዬ ነው ለእናንተ። ሶስተኛው ብዙ ሰዎች እንደምታውቁት አክቹሊ ዲቨሎፐሮች ከሆናችሁ from developers to developers ስታክ ኦቨርፍሎው ነው። አክቹሊ እዚህኛው ዌብሳይት ላይ ሁላችንም ገብተን እናውቃለን በአንድም ይሁን በሌላ መንገድ ስታክ ኦቨርፍሎው ነው።
እዚህኛው ስታክ ኦቨርፍሎ ላይ ጀስት ስራዎችም የምናገኝባቸው ቦታዎች ናቸው ለዲቨሎፐሮች። ግን ሞር የሚበልጠው ጥያቄዎች ሲኖሩን እነ ዶክ.io ላይ ያላየናቸው ችግሮች ምናምን ነገር ሲኖሩ እዚህ ስታክ ኦቨርፍሎ ላይ መተን ጥያቄዎች በማንሳት ከዛ በኋላ ላይ ጥያቄዎቹ መልስ የምናገኝበት ነው። ከዛ ውጭ ግን ከጎን የስራዎች አሉ። ፐብሊክ ላይ ብንገባ ስራዎች አሉ ከጎን ላይ ሊስት የሚደረጉ ፎር ዲቨሎፐርስ። አሁን ላይ የኮሮናም ቫይረስ ምናምን ካምፓኒዎች ወደ ከአንድ መስሪያ ቤት ትተዋል እና ብዙ ጊዜ ሪሞትሊ ማንሳት ጀምሯል። ስለዚህ ለእኛ ኢትዮጵያ ውስጥ የምትኖሩ ከሆነ አድቫንቴጅስ ነው የምትሆኑት። ምክንያቱም የሚከፈላችሁ በዩሮ ወይም በዶላር ነው። ስለዚህ እዚህ ሀገር ላይ ስታመጡት you will be much more successful። ያው ትመጣላችሁ ወደ ብላክ አክቹሊ። እዚህኛው ላይ ጆብስ አሉ። ከዛ ውጪ ግን እንትኖች ናቸው ሞር ያሉት። ፎር ኤግዛምፕል ሲነር አለዚህ ኢንጂነሪንግ ኖድ.js 4 ቀን በፊት ነው እንትን ያደረጉት። ምናልባት እዚህኛው አመታዊ 60,000 ዩሮ ነው። ከዛ ውጪ ፉል ስታክ ሲኒየር እንደነፍ ነው ይሄን ሰሞን ላይ ስራዎችን በአጠቃላይ ግን እዚህ የመጣችሁ ማየት ትችላላችሁ። ከዛ ውጪ ግን አክቹሊ ምን ማድረግ ትችላላችሁ? እዚህኛው ላይ ጥያቄዎች ዲቨሎፕ በምታደርጉበት ሰዓት ላይ የሚኖሩ ጥያቄዎች እንትን ሲል ጥያቄዎችን ፖስት በማድረግ እና ፍሪ ታይም ሲኖራችሁ ደግሞ የሰዎችን የዲቨሎፐሮችን ጥያቄዎች በመመለስ የምትረዳዱበት ፍሮም ዲቨሎፐርስ ቱ ዲቨሎፐርስ የሆነ እንትን ነው። አክቹሊ ይሄኛው የአራተኛው ጥቆማዬ github.com ነው። አክቹሊ ይሄንን የአይቲ ሰዎች በብዛት ያውቁታል። ጊትሀብ አክቹሊ ቨርዥን ኮንትሮል ሆኖ ነው የጀመረው። ግን አሁን ብዙ ጊዜ ላይ ጊትሀብን የምንጠቀምበት ዋነኛ ምክንያት ፎር ኤግዛምፕል ፋይላችን ኮምፒውተራችን ወይም የሆነ ነገር ቢሆን ወይንም ደግሞ የጀመርነው ፕሮጀክቶች ሴቭ አድርገን የጀመርናቸውን ፕሮጀክቶች አፕዴት ለማድረግ ወይም ለማሻሻል እንሰራለን። ግን ይሄኛው ብዙ ጊዜ እንደሚያጋጥመን 2 ቦታ ወይም 3 ቦታ አድርገነው ነበር የምንሰራው። ይሄንን ነው የሚቀርፍልን ጊትሀብ። ምክንያቱም አሁን ላይ አንዴ ሰርተነው ፕሮጀክታችንን አፕሎድ ካደረግን በኋላ ከዛ በኋላ ላይ ኮምፒውተራችን ላይ ዋናው ፋይል ይኖራል። እዚህኛው ላይ ድጋሚ እየሰራን ቼንጆቻችንን የምንፈልጋቸው ሲሆን አፕሎድ እናደርገዋለን ወደ ጊትሀብ። ከዛ በኋላ ላይ በዛኛው ቨርዥን መሰረት መስራት እንችላለን ማለት ነው። ካለበለዛ ግን ትንሽ ውስብስብ ይሆንብናል። ምክንያቱም አንዴ ብዙ ጊዜ አይቲ ላይ እንደምታውቁት ትንሽ ስህተት ወደ ሌሎቹ ብዙ ስህተቶች እንትን ስለሚል የጨረስነውን እያስቀመጥን ከዛ በኋላ ይሄኛው ላይ እየሰራን ይሄኛው ምናልባት ቢበላሽብን ደግሞ አክቹሊ ወደ ኋላ ተመልሰን ከጊትሀብ አውርደን መጠቀም እንችላለን ማለት ነው። አክቹሊ እዚህኛው ላይ ቦነስ ልሰጣችሁ የምችለው ጊትሀብ ኮማንድ ብቻ ነበረ በፊት የምጠቀመው። አሁን ግን ጊትሀብ ዲስክቶፕ አፕሊኬሽኑ ጀምሯል። ላይክ እዚህ ጋር እንደምታዩት አክቹሊ ፖ ሚዚክስ ላይ ነው እዚህ ጋር እየሰራው ያሉት። እነኚህ እንዳለ ወደ ሪፖዚተሪ ፑል ፊች የተደረጉ ናቸው። ይህም ማለት አለቁ ብዬ ማሰባቸውን ወደ ጊትሀብ የላኳቸው ናቸው ማለት ነው። ስለዚህ አሁን ላይ እኔ ሌላ ነገር ላይ ሲሰራ እና ለቼንጅ ለማድረግ ስል ኮምፒውተሬ ላይ ያለውን ብቻ ነው ቼንጅ የማደርገው። ልክ ሳቲስፋይድ ሲሆን ወደ ጊትሀብ ልከዋለሁ ማለት ነው። ይሄኛው ቦነሳችሁ ነው የሚሆነው። አክቹሊ ድሮ ኮማንድ ላይን ላይ ነበረ የሚሰራው። አሁን ግን አሻሽለውታል ጊትሀቦች። ይሄ ምርጥ ነገር የመጨረሻ ምርጥ ነገር ነው ብዬ ነው የማስበው። ሪፖዚተሪ ላይ አክቹሊ ፕሮናውንስ እንትን አይልም። ሪፖዚተሪ ላይ
መስራት ብቻ ላይክ ሳይሆን የዚህኛው ፔጅም ላይ ክሬት ማድረግ ትችላላችሁ የራሳችሁን ዌብሳይት አስ ዴቨሎፐር ወይም something in your mind just ክሬት ማድረግ ብቻ ነው። እስካሁን ሰብስክራይብ ካላደረጋችሁን ሰብስክራይብ እንድታደርጉንና እንድንቀጥል መበረታታትም እንዲፈጠርብን ሰብስክራይብ በማድረግ የተባበሩ። እስካሁን የቆየሁት ፖም ነኝ። አይ ሰዎች መልካም ቀን